ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ አስጀመሩ። የገና በዓል በሀገራችንና ገናን በሚያከብሩ ሀገራት በድምቀት ተከብሮ አልፏል። በናይጄሪያ በገበያ ቦታ ላይ በተፈጸመ የመሳሪያ ጥቃት 30 ሰዎች ተገደሉ። ቱርክ ከ15 ዓመት በታች ለሆኑ ሕፃናት የማህበራዊ ሚዲያን አግዳለች። ዝርዝር መረጃዎቻችን ይቀጥላሉ። አብራችሁን ቆዩ። ዜናዎቻችን ከሀገር ውስጥ እንጀምራለን። የገና በዓል በሀገራችንና ገናን በሚያከብሩ ሀገራት በድምቀት ተከብሮ አልፏል። የአእላፋት ዝማሬ በመስቀል አደባባይ በድምቀት ተከበረ። በተያያዘ ዜና ከቀጣይ ዓመት ጀምሮ የአእላፋት ዝማሬ አንድ ቀን ቀደም ብሎ በዋዜማው ዋዜማ እንዲደረግ ተወስኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ አስጀመሩ። ጠቅላይ ሚኒስትሩ በአፍሪካ ታሪክ በታላቅነቱ ቀዳሚ የሆነውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የመሰረት ድንጋይ በማስቀመጥ ግንባታውን በይፋ አስጀምሯል። በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች ቤተሰቦች መካከል 47.6 በመቶ የመንግስት ድጋፍ ተጠቃሚዎች ናቸው ተብሏል። ፕሬዝደንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙትን እርዳታ፣ ድጋፍ፣ ዌልፌር የሚያሳይ ዝርዝር መረጃ በሰንጠረዥ መልክ በትሩዝ ሶሻል ሚዲያ አካውንታቸው ላይ አጋርተዋል። ፕሬዝደንቱ በማህበራዊ ገጻቸው ባጋሩት መረጃ መሰረት በአሜሪካ የሚኖሩ የኢትዮጵያ ተወላጅ ቤተሰቦች ከሌሎች ሀገራት አንጻር ከፍተኛ የሚባል የመንግስት ድጋፍ ተጠቃሚ መሆናቸውን ያሳያል። አዲስ አበባ የ9ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ በመጨረሻው የዝግጅት ምዕራፍ ላይ ትገኛለች። ጉባኤው ከቀናት በኋላ በይፋ የሚጀምር ይሆናል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ከኃላፊነታቸው ተነሱ። ከተሾሙ 12ኛ ወራቸውን የያዙት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ከኃላፊነታቸው መነሳታቸውን ሰምተናል። በታክስ ኦዲት አሰራር ላይ የሚስተዋሉ መልካም አስተዳደር ችግሮችንና የንግዱ ማህበረሰብ የሚያቀርባቸውን ተደጋጋሚ ቅሬታዎች ለመፍታት የሚያስችል አዲስ መመሪያ ማውጣቱን የገቢዎች ሚኒስቴር አስታውቋል። በሌላ ዜናም የፈረንሳዩ የችርቻሮ ንግድ ኩባንያ ካርፉር የኢትዮጵያ ገበያን መቀላቀሉ ተሰማ። ኩባንያው ከመድሮክ ኢንቨስትመንት ግሩፕ ጋር በሚፈጠረው አጋርነት መሰረት ወደ ኢትዮጵያ ገበያ መግባቱ የተነገረ ሲሆን ከመድሮክ ኢንቨስትመንት ግሩፕ የቅርንጫፍ ኩባንያ ከሆነው ኪውንስ ሱፐርማርኬት ጋር የፍራንቻይዝ እና የአቅርቦት ስምምነት ተፈራርመዋል። ቻይና የኢትዮጵያ የባቡር መስመሮችን ልታዘምን ነው። የኢትዮጵያና የቻይና የውጭ ጉዳይ ሚኒስትሮች ባደረጉት ውይይት የኢትዮ ጅቡቲ የባቡር መስመርንና የአዲስ አበባ የቀላል ባቡርን ለማዘመን ስምምነት ላይ መድረሱን የውጭ ጉዳይ ሚኒስትር አስታውቋል። በመጨረሻም ነስትል ኩባንያ በሚያመርተው የጨቅላ ሕፃናት ወተት ላይ ብክለት ማጋጠሙን የኢትዮጵያ የምግብና የመድኃኒት ባለስልጣን ገልጿል። ተቋሙ ህብረተሰቡ ጥንቃቄ እንዲያደርግም አሳስቧል። ሳምንታዊ ዜናዎቻችን አፍሪካ ላይ ደርሰዋል። ኢኳቶሪያል ጊኒ ዋና ከተማዋን ወደ ሳውዲ ዲላ-ፓውዝ ማዘዋወሯ ተሰማም። በፕሬዝደንት ቴዎድሮ ኦቢሜንግ የወጣው አዋጅ እንደሚያመለክተው ዋና ከተማዋን በደሴት ላይ ከምትገኘው ማላቦ በመነሳት በአገሪቱ ዋናው የየብስ ክፍል ላይ ወደምትገኘው ሳውዲ ዲላ-ፓውዝ ቀይሯታል። ቀደም ሲል የዚች በምዕራብ አፍሪካ የምትገኝና ስፓኒሽ ቋንቋን ብቸኛው ብሔራዊ ቋንቋ አድርጋ የምትጠቀም ሀገር ማዕከል ማላቦ ነበረች። በሌላ ዜና በናይጄሪያ በገበያ ቦታ ላይ በተፈጸመ የመሳሪያ ጥቃት 30 ሰዎች መገደላቸውን የሰማነው ባሳለፍነው ሳምንት ነበር። ኢትዮጵያን ጨምሮ የብሪክስ ሀገራት ግዙፍ የባህር ኃይል ልምምድ በደቡብ አፍሪካ ተጀመረ። በቻይና መሪነት የሚካሄደውና የብሪክስ ፕላስ አባላትን የሚያሳትፈው ኤክሰርሳይዝ ዊል ፎር ፒስ 2026 የተሰኘው ታላቅ የባህር ኃይል ወታደራዊ ልምምድ በደቡብ አፍሪካ የባህር ክልል በይፋ ተጀምሯል። ማስታወቂያ ሰምተን እንመለሳለን።
ማስታወቂያም መታ ስኮላርሺፕ 2026 ራስመስ መንደስ ሙሉ ወጪው የተሸፈነ የትምህርት ዕድል። በአውሮፓ ሀገራት የመማር ህልም ካለዎት ይህ ወርቃማ ዕድል እንዳያመልጠው። የኤራስመስ መንደስ መታ ስኮላርሺፕ ለ2026 የትምህርት ዘመን አመልካቾችን እየተቀበለ ይገኛል። የመማሪያ ሀገራት ፈረንሳይ፣ ጀርመን፣ ጣሊያን እና ኖርዌይ ናቸው። የትምህርት ደረጃ ማስተርስ ዲግሪ፣ የገንዘብ ድጋፍ ሙሉ በሙሉ ወጪው የተሸፈነ፣ ወራዊ አበል 1400 ዩሮ፣ ተጨማሪ ጥቅማ ጥቅሞች፣ የጉዞ ወጪ፣ የጤና ኢንሹራንስ እና የትምህርት ቤት ክፍያ ሁሉንም ያጠቃልላል። ተሳታፊ ሀገራት ከሁሉም የዓለም ሀገራት ኢትዮጵያን ጨምሮ ማመልከት ይቻላል። የማመልከቻው ማብቂያ ቀን ፌብሩዋሪ 15 2026። ሊንኩን ተጠቅሞ አሁኑኑ ይመዝገቡ። የመመዝገቢያውን ሊንክ ኮሜንት ሴክሽን ላይ እናስቀምጥላችኋለን። ሳምንታዊ ዜናዎቻችን ዓለም አቀፍ ላይ ደርሰናል። ጦርነት እንደ ሽፋን ተመልሷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ቤተክርስቲያን መሪ ናቸው። እንዲህ አሉት። በዓለም ላይ እየታየ ባለው የግጭትና የጥቃት ዝንባሌ ላይ ያላቸውን ከፍተኛ ስጋትም ገልጿል። ባሳለፍነው ሳምንት በዓለም ገበያ የነዳጅ ዋጋ መቀነሱ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደምታቀርብ ማስታወቃቸውን ተከትለው የዓለም የነዳጅ ዋጋ ከ1 በመቶ በላይ መቀነሱን ዘ ጋርዲያን ረቡዕ ዕለት ዘግቦታል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለማዋል አሜሪካ ባከናወነቻቸው ልዩ ኦፕሬሽን የፕሬዝደንቱ የጥበቃ ቡድን አባላት በብዛት መገደላቸውን የአገሪቱ የመከላከያ ሚኒስቴር አስታውቋል። በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ለመያዝ በተደረገው የአሜሪካ ልዩ ኦፕሬሽን ቢያንስ 32 ኩባውያን መገደላቸውን የኩባ መንግስት በይፋ ማረጋገጡን አልጀዚራ ዘግቦታል። ከዜሮ በታች የሆነ የሙቀት መጠን እና የበረዶ ዝናብ በአውሮፓ ውስጥ የአስቸኳይ ጊዜ አዋጅ አስከትለዋል። ፈረንሳይ፣ ኔዘርላንድስ እና ስፔን በባቡርና በኤሌክትሪክ መቆራረጥ እየተቸገሩ ሲሆን ትምህርት ቤቶች እየተዘጉ ነው። በሌላ ዜና ቱርክ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያን አግዳለች። አንካራ ቲክታክን፣ ኢንስታግራምን እና ፌስቡክን ለአካለ መጠን ላልደረሱ ህጻናት ዘግታለች። ቱርክ ከዕድሜያቸው ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያን እንዳይጠቀሙ የሚከለክል የህግ ለውጥ እያዘጋጀች ነው። ዜናዎቻችን እነዚህን ይመስሉ ነበር። ዓለም ሚዲያን ሼር፣ ሰብስክራይብ እና ላይክ በማድረግ እንድታግዙን ከወዲሁ እንጠይቃለን።